አካል የሆነው ሪች ፉድስ በዱካም ኢንዱስትሪ ፓርክ ያስገነባውን የአጋዥ ምግቦች ፋብሪካ አስመረቀም። ፋብሪካው 8 አይነት ምርቶችን የሚያመርት ሲሆን ምርቶቹ ለአፍሪካ፣ ለመካከለኛው ምስራቅና ለላቲን አሜሪካ ሀገራት ይልካል ተብሏል። በዚህ ጉዳይ ላይ አብነት ታምራት ተጨማሪ ዝርዝር አዘጋጅቷል። በቻይና በግዙፍነቱ የሚታወቀው ቲያንሲ ግሩፕ አካል የሆነው ሪች ፉድስ ዱከም በሚገኘው ኢንዱስትሪ ዞን ያስገነባውን የአጋዥ ምግቦች ማቀነባበሪያ ፋብሪካ አስመርቋል። በአፍሪካ የመጀመሪያ የሆነው ይህ ፋብሪካ በ4722 ስኩዌር ካሬ ሜትር ላይ የተገነባ ሲሆን 4 የምርት ሂደቶችን ተከትለው የሚያመርቱ 37 አውቶማቲክ ማሽኖች ተተክለውለታል። የአጋዥ ምግብ ማቀነባበሪያ ፋብሪካው 8 አይነት ምርቶችን የሚያመርት ሲሆን ምርቶቹን ወደ አፍሪካ፣ መካከለኛው ምስራቅና ላቲን አሜሪካ ሀገራት ይልካል ነው የተባለው። በፋብሪካው የምርቃት ስነ ስርዓት ላይ የተገኙት የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ ኢትዮጵያ ከቻይና ጋር ያላት ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ተናግረው ፋብሪካው እሴት የተጨመረባቸው ምርቶችን በማምረት ለአግሮ ፕሮሰሲንግ ዘርፍ ትልቅ መሰረት ይጥላል ብለዋል። ይህ ኢንቨስትመንት የኢትዮጵያና ቻይና ጥብቅ ወዳጅነት አንዱ ማሳያ ከመሆኑም ባለፈ በአግሮ ፕሮሰሲንግ ዘርፍ ትልቅ መሰረት የሚጣልበት ጅማሮ ነው። የንግድና ኢንዱስትሪ ሚኒስትር ዴኤታ አቶ ተካ ገብረ ኢየሱስ በበኩላቸው የፋብሪካው መገንባት የአግሮ ኢኮኖሚውን ዘርፍ ለማሳደግ ትልቅ ድርሻ ያበረክታል ያሉ ሲሆን የቴክኖሎጂ እውቀት ሽግግርና በርካታ የስራ ዕድል ይፈጥራል ብለዋል። መንግስት ለአግሮ ፕሮሰሲንግ ዘርፍ ልዩ ትኩረት ሰጥቶ እየሰራ ነው። በግብርና ምርቶች ላይ እሴት ጨምሮ የሚያመርተው ይህ ኢንቨስትመንት የውጭ ምንዛሬ፣ የቴክኖሎጂ ሽግግርና ሰፊ የስራ ዕድል ይፈጥራል። የኩባንያው የአፍሪካ ተወካይ ጂአ ያንግ ኪንግ በቀጣይም በኢትዮጵያ በሆቴል፣ በቱሪዝም እና በሆስፒታል ዘርፎች እንደሚሰማሩ ተናግረዋል። ኩባንያችን በዚህ ኢንቨስትመንት ብቻ አያበቃም። በቀጣይ በኢትዮጵያ በሆቴልና ቱሪዝም ዘርፍ እንዲሁም በሕክምና ተቋም ግንባታ የመሰማራት ፍላጎት አለው። ፋብሪካው ከ80 በላይ ለሚሆኑ ኢትዮጵያውያን የስራ ዕድል የፈጠረ ሲሆን በቀጣይም ቁጥሩን ከፍ ለማድረግ ይሰራል ብለዋል። በተጨማሪም በአዲስ አበባ ካሳንቺስ አካባቢ በሚገኘው ኢንተርኮንቲኔንታል ሆቴል ላይ የከፈተውን ዋና መስሪያ ቤቱንና የምርት ማሳያውን አስመርቋል።